አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ ደህና አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዙ ተረፍ ይበልኝ። ዛሬ እንደተለመደው ልንስቅ ልንዝናና በአዲስ ቪዲዮ መጥቻላችኋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለቤት አዲስ የሆናችሁ ተቀላቀሉ ማለት ነው። እንግዲህ ዛሬ እንኳን ደስ አላችሁ የምስራች ለማዳም ቅመሞች እንኳን ደስ አላችሁ። አብርሽ ስላዋራ ስለተናገረ አንደበቱን እንደዛ ቁልፍ ያደረገው ፈጣሪያችን እንደዋራ አድርጎልናልና ተመስገን በሉ ሁላችሁም እስኪ እና ወዶችዬ እንግዲህ አብርሽ ታውቃላችሁ ሰሞኑን ያፍ መዘጋት ይዞት ነበረ። እንግዲህ ወይኔ ይሄ መንፈስ የተወጋው ምን አይነት ጉር ነው ብዬ እኔ ራሱ በጣም ተጨንቄ ነበረ። ሀሳብም ላይ ነበርኩ ሰሞኑን። የሚገርማችሁ ነገር ጌታዬ እንዴ ፍምስና ሰተህ አፉን እንደዚህ ታደርገው ወደ ግራ ወደ ቀኝ ወደ ፊት እየጎተቱ እየወሰዱ በዛ ይወስዱታል። በዛ አይናገር አይጋገር ነበርና በጣም አስበን ነበረ፣ እንደ ኦዲየንስ አስበን ነበረ። ይኸው አሁን እንግዲህ ተመስገን ወደ ራሱ ተመልሶ ማውራት ስለጀመረ ደስ ብሎናል። ለካ 500 ሺህ እስከሚገባ ነበረ ተነቅቶብሃል አብርሽ ማለት ነው። አብርሽ ተነቅቶበታል። ለምንድን ነው 500 ሺህ እስከሚገባ ድረስ ነበር አፉን እንደዛ ጸጥ ያለው ማለት ነው። ሳይለንት ሆኖ የቆዩም። አሁን ደግሞ ከሳይለንት ከፈቶ ወደ 600-700 ሺህ ወደ 1 ሚሊዮን እየገሰገስን ስለሆነ የአብርሽ እንግዲህ ፋሚሊዎች ማለት ነው። ስለዚህ አሁንም ሳይለንት ሊሆን ይችላል እንዳያሳስባችሁ። ለምንድነው 1 ሚሊዮን እስከሚገባ ድረስ ሳይለንት ሊሆን ይችላል አይታወቅም። እና ወዶችዬ እንግዲህ 500 ሺውን አክብረን ስናስብ ነበር። ፈጣሪ አረ አብርሽ አውራ እያልን ስንቶቻችንን የተጨነቅነው ነበር። እንግዲህ ወራሱ ተመልሶ አሁን ላይ ደግሞ ምርጫ ቀርቦለታል ማለት ነው። ወደ ራሱ ከተመለሰ በኋላ ያው ሩታን መርጦ ሲኖር እንደቆየ ታያላችሁ። ስለዚህ ታሞ ነው ተብሎ የመድኃኒት አስነክተው ነው ተብሎ ስንት ነገር ተብሎ ነበርና ሩታን ሲመርጥ ማለት ነው ሄርሜላን አፍቅሮ ቀለበት እንዳደረገላት አብሮ መኖር እንደጀመሩ ሩታ ጋር በመሃል ሄደ ማለት ነው። በዚህ ህመም ምክንያት ተብሎ ማለት ነው። ስለዚህ አሁን ላይ ደግሞ ወደ ማንኛቸው እንደሚሆን ከበሽታው አገግሞ ማንኛቸውን እንደሚመርጥ እንግዲህ ሻሚ ያቅርበው ምረጥ እየተባለ ነው። ልክ የሆነ ነገር ስትገዙ ምረጡ ተባሉ የለ ልክ እንደዛ የግዢ እንትን እኮ ነው የሆኑት ማለት ነው። ማንን ትመርጣለህ? እንግዲህ አብርሽ ሊመርጥ ነው ማለት ነው። እናንተ ማንን የሚመርጥ ይመስላችኋል? ቅመሞችዬ እስኪ ንገሩኝ። ማንን የሚመርጥ ይመስላችኋል? እንደው ስታውም ከማን ላይ ፍቅር ያለው አሁን ይመስላችኋል? እንደኔ ከሩታዬ ጋር ከማን ነው? ከሄርሜላ ጋር ይመስለኛል። የሩታዬ ነገር ያበቃ ይመስለኛል ስታስበው ማለት ነው። እና ከዋራን አይቀር እንደው ማንን የሚመርጥ ይመስላችኋል? እኔ ዝም ብዬ ሳስብ የሄርሜላ ፍቅር የገባውለት ይመስለኛል። ጋይስ በጣም አብሰልስሎታል ማለት ነውና ያው ሄርሜላን በጣም እንደሚወዳት ነግሯታልም። ለቤተሰቦቹም ለሱም ትልቅ ክብር እንዳላት ስነ ምግባሯም ሀሪፍ እንደሆነ ተናግሯል በአንደበቱ ማለት ነውና ሩታ ደግሞ ትንሽ ኃይለኝነትም አለባት። የሆነ ብቻ ምን ችክም የሚል ነገር አለባትና የሆነ ብቻ አላቅም። እንግዲህ አንዳንድ የወንድ ልጅ ልቡ ሲሸፍት መመለሻው ከባድ ነው። ጋይስ ተጠንቀቁ ቅመሞችዬ ማለት ነው። ባሎቻችሁን ተንከባከቡ። እኔም ብቻ ነው ወዶ የሚኖረውና ወይንም ደግሞ ከኔ ውጭ ወደ ውጭ አይሄድም። በምንም ተአምር ከኔ ውጭ ሌላ ሴት አያፈቅርም ወይንም አይወድም የምትሉ አንዳንድ የዋህ ሴቶች አላችሁ ማለት ነው። አንቺ ፍቅር ካልሰጠሽው አንቺ እንደዚህ ጨርቅ የሚል ወሬ እያወራሽው እንዴት ነው ከሌላ ሴት የማይሄደው? እንደዚህ ዝም ብሎ የሆነ እንትን የሆነ አላድል አንዳንዴ የሆነ ስበሉትም ሆነ ገና ሳትበሉት እኮ ስታወት የሆነ የሚዘጋችው ምግብ አለ አይደለ? ልክ እንደዛ አይነት ወሬ ይዘሽ እየጠበቅሽው እንዴት አንቺ ጋር የሚቀጥል ሰው ይመስልሻል? ወንድ ልጅ ደግሞ ስማርት ነው ታውቃላችሁ። ስለዚህ እኔን ብቻ መርጦ ወይንም ደግሞ እኔ ጋር በቃ ህይወቱ እኔ ጋር ይቀጥላል እኔ ጋር እስከመጨረሻ ይኖራል ማለት አይቻልም። ለምንድን ነው ወንድ ልጅ ልቡ አይቁረጥ እንጂ ተቆረጠ አበቃ። መፈጠርሽንም ድብን አድርጎ ነው የሚረሳው ማለት ነው። ምንም ነገር አንቺን እስከማያቀሽ ድረስ ራሱ ማንነትሽን እስከማያቀሽ ድረስ ማለት ነው። ስለዚህ አንዳንድ ዋህ ልጆች ከተፈቀሩ ወይንም ትወደዳላችሁ ከተባሉ ወይንም እወድሻለሁ አፈቅርሻለሁ ካላት ከጣልታም ሆነ
ሳትጣላም ሆነ በቃ መቼም በቃ በሷ ፍቅር እየተበሰለሰለ የሚኖር ነገር የሚመስላት ጅል ሴቶች አሉ። አትሸወዱ። ወንድ ልጅ እንክብካቤ ወዳለበት ነው ምንጊዜም የሚያመራው። ወንድ ልጅ ሆዱን ይወዳል ይባላል አንዳንድ ጊዜ ማለት ነው። ገባችሁ አይደለም? ያችኛይቱ ቆንጆ አድርጋ ሁሉን ነገር ከተንከባከበችው አንቺን መፈጠርሽን ስለምን 30 ጊዜ አትወልጅለትም? ለምን 30 ጊዜ ፋርገሽ እስካላኖርሽው ድረስ እስካልተንከባከብሽው ድረስ ይሄን ስላችሁ ለእናንተ የሚሰጣችሁን ፍቅር እናንተ መልሳችሁ በፍቅር ነው እንጂ መመለስ ያለባችሁ። ግን የሆነ ድርቅ ባለ ነገር አይደለም የምትመልሱ ሴቶች አላችሁ። በቃ ገባችሁ አይደል? ያን ነገር ደግሞ በቃ ያስጠላችኋል። ፍቅራችሁ እንዲቆሽሽ ያደርጋል። ስለዚህ ሩታም አሁን በራሷ ጊዜ ፍቅሯን እያበላሸ እየመጣችሁ በደራ እሱ ሌላ ጋር ቪዲዮ ስለሰራ እሷ ሌላ ጋር ትሰራለች፣ እነ ዳኒ ጋር ትሰራለች፣ እሱ ምን ሄርሜላ ጋር በቃ ትዳራቸውን በራሳቸው ጊዜ አበላሹት። ገባችሁ አይደለ? ሲጀመር ሚዲያ ላይ ስትወጡ ትዳራችሁን ፕራይቬት አድርጋችሁ ወደ ሚዲያ የሚመጡትን ነገር ተነጋግራችሁ ነው እንጂ ይዛችሁ መምጣችሁ ሁሉንም ነገር ካሜራ ከደቀናችሁ በቃ ሰይጣን ይገባበትና ምንቅርቅሩን ያወጣል ማለት ነው በህይወታችሁ ውስጥ። ስለዚህ ትዳራችንንና የራሳችን ፕራይቬትን ወደ ውስጥ አድርገን ለምንድነው ዋና ትልቁ ነገር ስለሆነ ማለት ነው። ይሄ ሚዲያ ላይ የሚመጣው ነገር እኮ ፌክ ነገር እኮ ነው። ስለዚህ ዋናውን ፖይንት ይዛችሁ ብቻ እንደው ዝም ብላችሁ ምኒቱን በቃ ይዛችሁ ቤት የሚወራው አይቀር ውጭ የሚወራው አይቀር። እኔ እኮ ባልና ሚስት መቼ እያወራችሁ ነው ሆዳችሁን? እኔ ግራ ግብት ይለኛል። ሁሉንም ካሜራ ደቅናችሁ ውጭ ላይ ነው የምታመጡት። እስኪ ምንድነው ያላችሁ ነገር የተደበቀ? እና ስለዚህ ትዳራችሁን ሚዲያ ላይ እየበተናችሁ ባታቆሹትና የምትወዱትን ሰው ባታጡ እንደኔ ደስ ይለኛልና ያውን እንግዲህ ተመራጭቱ ሄርሜላ ናት። እንኳን ደስ አለሽ ሄርሜላዬ። እንግዲህ ተወደዋለች። ብዙ ጊዜ ብስልስል ብላ ነበር የኔ እናት። እንኳን አብርሽዬ ወደ አንቺ መጣላለሁ። እንግዲህ በሰላም ደግሞ ወልዳ የምታቀፍ እሷም እንዳረጋት ምኞታችን ደስታችን ነው። ሁላችሁም እንኳን ደስ አላችሁ በመመለሳችሁ። እሺ ሰምታችኋል። ተወዷቸዋላችሁ እኮ ዲብን ብላችሁ በተለይ የማዳም ቀሞች እንኳን ደስ አላችሁ። ለማንኛውም ደህና ሁኑልኝ። በቃ ደከም አለኝ ዛሬ ደክሞኛል። ይሄን ቪዲዮ ላይክ አድርጉ። ሰምታችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ ደህና አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዙ ተረፍ ይበልኝ። ዛሬ እንደተለመደው ልንስቅ ልንዝናና በአዲስ ቪዲዮ መጥቻላችኋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ለቤት አዲስ የሆናችሁ ተቀላቀሉ ማለት ነው። እንግዲህ ዛሬ እንኳን ደስ አላችሁ የምስራች ለማዳም ቅመሞች እንኳን ደስ አላችሁ። አብርሽ ስላዋራ ስለተናገረ አንደበቱ